በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ያው ዛሬ ደግሞ በቀጣዩ ትምህርት የመቁጠሪያ ጸሎት በሚል መጥቻለሁ። መጀመሪያ ያው መቁጠሪያ ማለት ምን ማለት ነው የሚለውን ነገር ቀደም ብለን እናያለን ማለት ነው። መቁጠሪያ ማለት ያው የድሮ አባቶቻችን የሚጠቀሙበት ነው። እንደ መቁጠሪያነት የሚያገለግል ነው። ለጸሎት ይጠቀሙበታል። ለመቀጥቀጫነት ይጠቀሙበታል። አጋንንትን ከሰውነታቸው ለማላቀቅ ይጠቀሙበታል። የድሮ አባቶቻችን እነዚህን መቁጠሪያዎች ሲጠቀሙ አንድ ላይ ደግሞ ከመቁጠሪያው ጋር ጸሎትን እንደሚያደርጉ እና የአጋንንትን ድልን እንደሚነሱበት ብዙ መጽሐፍቶች ብዙ ገድላት ላይ እንመለከታለን ማለት ነው። እና ዛሬ ያው ይዤ የመጣሁላችሁ የመቁጠሪያ ጸሎት ነው። ያው የመቁጠሪያ ጸሎት መጀመሪያ ከመጀመራችን በፊት መቁጠሪያውን ከገዛን የገዛንበት ቦታ ላይ ወይንም ደግሞ በአቅራቢያው በሚገኘው ቤተክርስቲያን በመሄድ መቁጠሪያውን ማስባረክ አለብን። በአባቶቻችን የተባረከ መቁጠሪያ መሆን አለበት። ሲቀጥል ደግሞ መቁጠሪያውን በዕጣን እና ደግሞ በዕጣን ወይም በቅባ ቅዱስ ቢታሽና በዕጣን ቢጤንበት ጥሩ ነው። መቁጠሪያ ኃይል እንዲኖረው ያደርጋል ማለት ነው። የመጀመሪያው ነገር ያው ወደ ጸሎቱ ስንገባ መቁጠሪያችንን እናዘጋጃለን። እንዳለን መቁጠሪያ 41 ሊሆን ይችላል፣ 64 ሊሆን ይችላል። ጸሎታችንን ስናደርግ ሁለቱን ከሁለት አንዱ ካገኘን ጥሩ ነው። ግን መጀመሪያ ምን እናደርጋለን? 12 ጊዜ እንከፍላለን ማለት ነው። እሱም አቡነ ዘበሰማያት የምንልበትን 12 ጊዜ እንከፍላለን። ከዛ ደግሞ 7 ጊዜ እንከፍላለን። ከዛ ደግሞ 12 ጊዜ እንከፍላለን። ከዛ ደግሞ 41 ጊዜ እንከፍልና የመጀመሪያው የከፈልነው 12 የከፈልነው ያው የአቡነ ዘበሰማያት ነው። 12 ጊዜ አቡነ ዘበሰማያት የምንልበት ነው። ሁለተኛው ደግሞ 7 የከፈልነው ጸሎተ እግዝእትነ ማርያም የምንልበት ነው። ሌላኛው ደግሞ 12 የከፈልነው እግዚኦ መሐረነ ክርስቶስና በእንተ እግዝእትነ ማርያም የምንልበት ነው ማለት ነው። አሁን ደግሞ ምናለን 41 ጊዜ ኪርያላይሶ እንላለን። ኦ አምላክ 41 ጊዜ፣ ኦ ክርስቶስ 41 ጊዜ፣ ኤሎሄ 41 ጊዜ፣ ያድነን 41 ጊዜ፣ ከመዓቱ 41 ጊዜ፣ ይሰውረን 41 ጊዜ፣ በምሕረቱ 41 ጊዜ፣ በእንተ ማርያም 41 ጊዜ፣ ኦ ወላዲቱ 41 ጊዜ፣ ስማነ 41 ጊዜ፣ አምላክነ 41 ጊዜ፣ ኦ መድኃኒነ 41 ጊዜ፣ ንጉሥነ 41 ጊዜ፣ ፈጣሪነ 41 ጊዜ በማለት መጸለይ እንችላለን። እነዚህም ብለን ከጨረስን በኋላ ደግሞ አባታችን ሆይ በማለት መዝጋት እንችላለን ማለት ነው። ለዛሬ የነበረን የመቁጠሪያ ጸሎት ይህንን ይመስላል። ስላዳመጣችሁኝ አመሰግናለሁ። በቀጣይ ትምህርት እስከምንገናኝ ድረስ ቸር ሁኑልኝ።